ሰላም ጤና ይስጥልን እንዴት ናችሁ? ዛሬ የሪቴኒንግ ዋል ስትራክቸር ስራ ይዘንላችሁ መጥተናል። እንግዲህ ሪቴኒንግ ዋል ይሄ በሌፍት ሳይድ ያለው አፈር ወደዛኛው ቤት ወይም ቤታችን ውስጥ እንዳይገባ ሪቴኒንግ ዋና ዓላማው ምንድነው? ይሄኛውን አፈር ሪቴን አድርጎ ይይዝልናል ማለት ነው። እንግዲህ ሪቴኒንግ ዋል ቬሪ ኢምፖርታንት ስትራክቸር ነው። የሌቭል ወይም የኤሌቬሽን ስሎፕ ኤሪያ ላይ የምንጠቀመው ስትራክቸር አይነት ስራ ነው ማለት ነው። ይህ አፈር ውስጥ ያለው ሞስቸር ወደ ቤት እንዳይገባ የዋተር ፕሩፍ ስራዎች የሚሰራሉ። ይሄ የምታዩት ዳምፕነስ ወይም ውሃ ነገር አለ አይደለም። በዚህ አሁን ለምሳሌ ይቺ ብረት አያችኋት። ይቺ ብረት በኋላ ዲስከስ እናደርግባታለን። በዚች ውስጥ ብዙዎች ኮንዲት ያሳልፉና በኮንዲት ውስጥ ነው ታይሮይድ የሚያሳልፉት። እኛ ግን ይህንን አልተጠቀምንም። ለምን ቢባል ይሄ ግድግዳ ላይ የምታዩት ውሃ ወይም እዚህ አካባቢ የተከማቸ ውሃ በዛ በኮንዲት ውስጥ ገብቶ ቤታችንን ሊረብሸን ስለሚችል ማለት ነው። ሶ እኛ ምንድነው ሞኖሊቲክ ወይም ዴንስ የሆነ ኮንክሪት ስለምንፈልግ ይሄ ሞስቸሩ ዳምፕነስ ወደ ቤት ሲፕ እንዳያደርግ ምንድነው የተጠቀምነው? ታይሮዳችንን በኋላ ቆርጠን ነው የምናስወግደው። ቆርጠን ካስወገድን ምንም ቀዳዳ የለም፣ ዴንስ የሆነ ስትራክቸር ነው የምናገኘው ማለት ነው። ሁላችሁም መጠቀም ያለባችሁ እንደዚህ የሚያምር ስትራክቸር ለማግኘት ታይሮድ መጠቀም ግዴታ ነው። ምክንያቱም ባለፈው በፎርምወርክ ሜቶዶሎጂያችን ታይሮድ አገባቡን ዲስከስ እንዳደረግነው አሁን አሳያችኋለሁ። እነኚህ ወጣ ያሉ በየ60 ሳንቲም ስፔሲንግ ነው የተደረደሩት። ባይዘው እነኚህ ታይሮዶች ብዙዎች በኮንዲት ውስጥ ነው የሚያሳልፉት። በኮንዲት ውስጥ ካሳለፉ በኋላ ታይሮዱን ያዋጡታል። እኛ ግን በዚህ በኮንዲት ውስጥ የሚገባውን ውሃ ለማስቀረት ታይሮዳችንን እዛው ነው የምናስቀረው። ቆርጠን ገዝግዘን በግራይንደር እናስወግደውና ከዛም በኋላ እነኚህን ትንሽ ሆኒ ከምፖች ነገሮች አሉ። እነኛን ኢፖክሲ ፓች ካደረግን በኋላ ቀጥታ ወደ ዋተር ፕሩፍ ሜምብረን ስራ ነው የምንሄደው ማለት ነው። ሜምብረንና ፕሮቴክሽን ቦርድ ጂኦቴክስታይል እና ግራቭል ፓክ አለ። እሱን ከሰራን በኋላ ባክፊላችንን እንሰራለን ማለት ነው። እና ምንም አይነት ዳምፕነስ ቤታችን ውስጥ አይገባም። ሶ ሁላችንም መዘንጋት የሌለብን የወርክ ሲኩዌንሱ መዛባት የለበትም። ይቺ ቀይዋ ነገር ብዙዎች የሚጠቀሟት ነው። ይቺ ኮንዲዩት ነች። በኮንዲዩት ውስጥ ታይሮድ ያወጣሉ፣ ታይሮድን ዩዝ ያደርጋሉ። ግን ይሄ መሆን የለበትም። በዛ ውስጥ ውሃ ይገባል። ያንን ለማስቀረት ታይሮድ